ገና በ22 ዓመቱ ነበር ማክዶናልድ ካምፓኒ ውስጥ ተቀጥሮ በሚሰራበት ሰዓት ዘራፊዎች ይመጡና ሽጉጥ ይደቅኑበታል። አንደኛው እንደውም ቀደም ብሎ መጥቶ ስለሆነ ታሪክ ይነግረዋል። ከዚህ በፊት የሆነ ሱቅ እዛ አካባቢ ተዘርፏል እና ያ ሱቅ ሲዘረፍ ልጁ ብር አልሰጥም ስላለ ተኩሰው ገደሉትና አንተም እንደዛ እንዳያረጉ ሲለው ወዲያው አይምሮ ውስጥ የመጣው የካዝናውን ቁልፍ መደበቅ ነበርና ቢደብቀው ጥሩ አይደለ ጣለው ማለት ቢፈልግ እንኳን ላያነሳው የሚችልበት ነገር ውስጥ ነው የወረወረው። ወዲያው ሌቦቹ መጡ። ያ የነገረው ሰውዬ የሌቦቹ አካል እንደሆነም ገምቶ ነበር። ሽጉጡን ይደቅኑበትና የሰራኸውን ገንዘብ በሙሉ አምጣሉት። እጁ ላይ ያለውን ከሰጣቸው በኋላ ሌላ ምንም እጁ ላይ እንደሌለ ነገራቸው። ግን አላመኑትም። እየለመነ እየተማጸነ እኔ ጋር ቁልፉ የለም ብሎ መናገርና ማስረዳት ነበረ። መሬት ላይ ያስተኙትና ጭንቅላቱ ላይ ደቅነው 3 ከቆጠሩ በኋላ እንደሚተኩሱ ነገሩትና እንዳሉትም አደረጉ። የመጀመሪያው እንዳጋጣሚ ሆኖ ቀለሃ አልነበረው። በሁለተኛው ግን አስጠነቀቁት። በዚህ ሰዓት ቀለሃ ይኖረዋል፣ ብታመጣ ይሻላል ቁልፉን ይሉታል። ይሁንና ግን ልስጣቸው ቢል እንኳን የማይሰጣቸው ቦታ ነው ያደረገውና ሲናገር እዚህ ጋር የምታዩት ሰውዬ ነው። ስለሱ ታሪክ ነው። ማቲው ዲክ ይባላል። ደራሲ ነው። ዛሬ ቡክ ሪቪው ላይ ነው ያለነው። የእሱን መጽሐፍ ሰም ዴይዝ ቱዴይ የሚለውን መጽሐፉን ነው ሪቪው ወይም በአጭሩ የምናየው። በ26 ደስ በሚል ፖይንቶች እናያለን። ለታሪኬ ስመለስ በሰዓቱ አለ በቃ ደነዘዝኩ። ፍርሃትም፣ ድንጋጤም፣ ሀዘንም ምንም አይሰማኝም። ደነዘዝኩ እና ወደ ኋላ ተመልሽ ህይወቴን በሙሉ አየሁት ነው ያለው። ያ ሁላችንም እንደዛ አይነት እድል ቢሰጠን በሰዓቱ ምን ልናስብ እንደምንችል አይዶልም። እና ይሄ ደራሲ ዛሬ ላይ ይሄ ሰው the best author, the best storyteller እንዲሁም the best seller ተብሎ የሚታወቅ የተለያዩ ስልጠናዎችን የሚሰጥ መምህርና አሪያ ሊሆን የቻለ ሰው ነው። ርዕሱ ላይ እንዳያችሁት ዩኒቨርሲቲ ሳልገባ ይህንን መጽሐፍ አንብቤው እኚህን እውቀቶች በነበሩ ይኖሩ ያስባለኝ መጽሐፍ ነው። በነገራችን ላይ ከያዲ ጋር ነው ያላችሁት። ይዲያ ኋላሸት ብላችሁ ልጠሩኝ ትችላላችሁ። አርክቴክትና ኢንፍሉዌንሰር ነኝ። ሰልፍ ዴቨሎፕመንት ላይ የተለያዩ ሶሻል ሚዲያዎች ላይ እሰራለሁ። ሌትስ ጌት ቱ ዘ ቡክ። ወደ ታሪኬ ስመለስ ይሄ ሰውዬ ሽጉጥ መደቀን ብቻ አይደለም፣ ከዚህ በፊት በተዘረፈው አማካኝነት እሱ ባልሰራው ስራ ሊታሰርም የቻለ ነው። ገና በዛ በጨቅላ እድሜው ኢማጂን አሜሪካ ውስጥ እየኖራችሁ አንድ የእስር ሪከርድ ካላችሁ ስራ ማግኘት ምን ያህል ከባድ እንደሆነ። ያ ብቻ አይደለም፣ በጣም ብዙ ፈተናዎችን ያየ ነው። ልክ ከሃይ ስኩል ግራጁዌት ሲያደርግ የአብዛኛው የአሜሪካዊ ወጣት ህልም ኮሌጅ መግባት፣ ድሪማችንን ፐርሲው ማድረግ ምናምን ነው። የእሱ ግን ላይክ አሁን 18 ዓመት ሞልቶኛል፣ እናቴ ከቤት ታስወጣኛለች፣ እንዴት ነው የምኖረው ነው የነበረው ፍርሃቱ። ያን ያህል ሰፖርት ሊያደርገው የሚችል ሰው ያልነበረው ግን ብዙ ፈተናዎችን በራሱ ኦቨርካም አድርጎ ስኬታማ መሆን የቻለ ሰው ነው። መጽሐፉ ሲጀምር ስለ አንድ አይጥና ስለ ንስር ነው እና በሳር ውስጥ ያለች አይጥ ናት። ያቺ አይጥ የሚታያት በጣም ረጃጅም ሳር ነው። የምትጨነቀው የምታስበው ስለነዛ ሳሮች ነው እና እዛ ሳር ውስጥ ተውጣለች። በተቃራኒው ንስሩ ደግሞ ከላይ ይበራል። አካባቢው ላይ ምን እየተካሄደ እንደሆነ ያያል፣ ነገር ያውቃል። በመጨረሻም አይጧንም ሊበላት ይችላል ከላይ ሆኖ ስለሚያይ። ስለ ሚስቱ እያወራን እንዴት ሚስቱን እንደተዋወቀ ነው የሚናገረውና ሚስቱን አይጧ ነው ይላል። አንቺ አይጧን ገጸ ባህሪ ነው ያለሽ። ተዋወቁት እዛው የሚያስተምርበት ኤሌመንታሪ ትምህርት ቤት ውስጥ ነው እና ለትንንሽ ነገሮች ዲቴል የሚጨነቁ ሰዎች ታውቃላችሁ፣ ፊታቸው ላለው ነገር ሙሉ ፒክቸሩን ማየት የማይችሉ እንደዛ ናት። እሱ ደግሞ ሙሉ ፒክቸሩን ማየት የሚችል ሰው ነው። የተማሪዎች ደብተር ላይ ፊድባክ ጽፈው ኢሜል ያደርጋሉ ብላብላ እና እዛ ላይ እሷ 2 ምናምን ስትጽፍ እሱ ብዙ ሰርቶ እንደውም በትርፍ ሰዓቱ ሌላ ስራ ይሰራ ነበርና ግራ ይገባት ነበር። ህግዋን ሁሌም ነስርም ሁኑ የሚለውን ትምህርት ነው የተማርኩበት። ዛ ኢገው ሁሌም ፉል ፒክቸሩን አይተን የምንጓዝ ከሆነ ይሄ ወደኋላ የሚያስቀሩን ትንንሽ ዲቴል ነገሮች ላይ ህይወታችንን ማባከን፣ ጊዜያችንን መግደል ከዛ ሴቭ ያደርገናል። እኔ ግቢ ሆኜ ፕሮጀክት ሲሰጠን ብዙ ጊዜ በጣም ለዲቴል የሚጨነቅ ሰው ነኝ እና ብዙ ጊዜ ፈጅቶብኝ የሚያስብል ስራ አንዳንድ ጊዜ ይወጣ ነበረና አንዳንድ ስማርት ልጆች ስማርት ሙቭ በሰዓቱ ሊወስዱ ልጆች ነበሩ። እንደዛ እንድንራመድ ነገሮችን ከግራ ቀኝ እንድናይ ክሪቲካሊ እኛን ለማይፈልግ ነገር ጊዜያችንን መስጠት የለብን። እነዛ ነገሮች እንድናስተውል ሙሉ ቪዥን ግባችን ምንድን ነው፣ ይሄ ላይ ጊዜን ባጠፋ ዲዘርቭ ያደርገዋል ወይ ያ ነገር ብለን እንድናስብ የሚያደርገን መጽሐፍ ነው። ወደ ቀጣዩ ፖይንት ከመሄዴ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጉለት ፕሮዳክቲቪቲ ኢዝ ኖት ፕሪቲ ስለ አንድ ሌላ ታሪክ ያነሳል። አንዲትን ጋዜጠኛ ኢንተርቪው ልታደርገው ትቀጥፋለች እና ካፌ ነው የቀጠረችው።
ስትመጣ 7 ደቂቃ እንዳረፈደች ነገር ያ 7 ደቂቃ አርፍዳ ነበር። እንደዛ ስላት በጣም ነው የደነገጠችው እና ይቅርታ ስትጠይቀው ለግስ ኦኬ ነው ያላት። ለምን ያንን እንዳነሳ ልንገራችሁ። እያወሩ ስለሷ ጠየቃት እና ምን መሆን እንደምትፈልግ ወይ ምን እየሰራች እንደሆነ ሲጠይቃት ለምጽፈው መጽሐፍ ነገረችው። ምን ያህል ላይ ደረሽ ስላት ገና አልጀመርኩም ማለት ነው። ለመስራት አስተውላችሁ ከሆነ ነገሮች ትክክለኛው ጊዜና ትክክለኛው ሰዓት እስኪመጣ ድረስ የምንጠብቀው ይሄ የጋራ የብዙዎች ጸባይ አለ። ስፔሻሊ አርቲስቶች ምናምን ስንሆን ለሊት ተነስተን ከእንቅልፋችን ኦር ደግሞ የሆነ ቦታ ወጣ ብለን የሆነ ሀሳብ መጥቶ አይምሯችን ክሊክ ሲያደርግ ጸጥ ያለ ቦታ እንደዛ የሚባል የለም። ስፔሻሊ ክሪኤቲቪቲ there is no the right time to be creative or to do something ብሎ ነው የሚያምነው። ሶስተኛ ህግ የባከኑ ደቂቃዎች። በቀናችን ውስጥ የባከኑ ማንጠቀማቸው ደቂቃዎች አሉ። ያው ስንጠብቅ ታክሲ ላይ የምናሳልፋቸው የሆነ ነገር እየሰራን እስኪበስል እስኪደርስ እስኪመጣልን የምናሳልፋቸው። አውተሩ ምንድነው የሚለው እነዛን ሰዓቶች ብትጠቀሟቸው ስኬታማ የመሆን እድላችንን በጣም እንደሚያፋጥኑና ለውጥ ትልቅ የሚታይ ለውጥ እንደሚፈጥሩ ነው። ሁለተኛው ፖይንት ላይ ፕሮዳክቲቪቲ ኢዝ ኖት ፕሪቲ የሚለው ኮንሰፕት ይሄ የሚያምር ጊዜ the right time the right feeling ያ ፍላጎት ምናምን የሚባል ነገር የለም። ያገኘነውን ሰዓት ያገኘነውን ጊዜ ወደ ስራ እንድንቀይረው ነው። ሶ ለልጅቷ 7 ደቂቃ አርፍደሻል ያላት it is not about ስለ ሰዓቱ ስለ ማርፈድሽ አይደለም። እኔ በዛች 7 ደቂቃ ውስጥ ምን ሰራው ነው ያላት። እስክትመጣ ድረስ እሱ የተወሰኑ ፔጆችን ድርሰቱን ጽፎ ነበርና አዙሮ ኮምፒውተሩን አሳያት። አይሽ አንቺ እስክትመጪ ድረስ እኔ ይሄንን ስጽፍ ነበር አለ። ሁለቱ ሐሳቦች የተያያዙ ነው። አንደኛ ክሪኤቲቭ ስንሆን ትክክለኛው ጊዜ ትክክለኛው ሰዓት የሚባል ነገር የለም። ሁለተኛ በቀን ውስጥ ያለንን እያንዳንዷን ሞመንትና ደቂቃ እንጠቀመዋለን። ሁለት ነገሮችን ይሄ መልቲ ታስክ የሚባለው ነገር ማስኬድ እንደምንችል ያስተምረናል። ሌላው እውነተኛ ውድቀት ማቆም ነው። የሆነ ነገር ኮምፕሊትሊ ስናቆም የእውነትን በቃ እዛ ነገር ላይ ፌል አድርገናል። ግን ፍጥነታችን ፕሮግረሱ ትንሽም ቢሆን ካላቆም ነው ነገ ላይ ያንን ነገር አቺቭ የማድረግ እድላችን ስቲል አለ። የመጀመሪያውን ስቴፕ መስራት አስጠልቶ ሊሆን ይችላል በሰዓቱ፣ ግን መስራት ፊል ያደረጋችሁትን ነገር ስሩ። ለምሳሌ መጽሐፍ ጀምረን ርዕሱ አልመጣለን ብሎ ከመሃል ሊሆን ይችላል። መሃሉ ላይ መድረሳችሁ አይቀርም። ያኔ ታካትቱላታላችሁ። በዛ ቀን የመጣላችሁ መሃሉ ከሆነ ስሩት። የሆነ ነገር ጀምረን በቃ እኔማ እንዲሆኛለሁ ብሎ ከማቆም ላይክ ስቴፑና ፕሮግረሱ በጣም ዝግ ያለ ቢሆንም ያን ነገር ሳናቆም በእለቱ ፊል ባረግ ነው መሰረት እየቀየርን መሄድ እሱ ስኬታችንን ያረጋግጠዋል። አምስተኛው ፖይንት ግቡ ላይ ሳይሆን ፕሮሰሱ ላይ ትኩረት አድርጉ የሚል አስተምሮ ነው ያለው። ፕሮሰሱን ኤንጆይ አድርጉት። እኔ ይሄንን ከፈጣሪ ጋር ያይዘዋለሁ ማለት በቃ አምላኬ ወይ ብለን የምንጸልያቸው ጸሎቶች አሉ። እንዴት ሆኜ ነው እዛ ቦታ የምደርሰው ብለን የምናስብ ከሆነ የማመን አቅማችንን ያወርደዋል። ምክንያቱም እኛ በሰዓቱ የሚታየን አይናችን ላይ እጃችን ላይ ያለው የኛም ፖቴንሻል ነው። ኢቭን የፈጣሪን ፖቴንሻል እንረሳና አለማመን ደረጃ ላይ እንደርሳለን። ተስፋ እንቆርጣለን። እንዴት እንደሆነ አናውቅም፣ ግን እዛ ቦታ እንደርሳለን። ሌላውን ነገር ለፈጣሪ ትቼ እኔ ፐርሰናሊ ማምነው ግን እኔ እዛ ያልኩት ቦታ ላይ እደርሳለሁ ብሎ መሄድ በየቀኑ ሳናቆም ፕሮሰሱን ኢንጆይ እያደረግን መቀጠል የነገ ስኬታማ እንደሚያደርገን እርግጠኛ ነኝ። የሆነ ህልም አይምሯችን ውስጥ ህሊናችን ውስጥ ያስቀመጥነው ነገር አለ። ሰዎች ምናልባት በሰዓቱ በእኛ ተስፋ ቆርጠው ሊሆን ይችላል፣ ትተውታል እነሱም አብለው። እኛ ግን ምናልባት ዝም ብለን እየተሰራን ነው። ያንን ነው የሚነግረን። ምንድነው የሚለው? ዳይሬክሽን ማስቀመጥ፣ ኪው ለራሳችን ማንነት መስጠት። ምናልባት አሁን የሚታይ ነገር የለም፣ ፈጣሪ ይረዳችኋል። እናንተም ለዛ ነገር ትሰራላችሁ። ምክንያቱም ለውስጣችሁ ያለው ኢነርጂ ነው ድራይቭ የሚያደርጋችሁ። ያንን ነገር ነው እዚህ ፖይንት ላይ የተማርኩበት። ስድስተኛው አንድ ምሳሌ ደራሲው ያነሳል። እናንተ ቢዚ ሆናችሁ ስራ እየሰራችሁ ልጃችሁ ድንገት ይመጣና የሆነ ነገር ይላችኋል ታጫውቱትና ኖ ስራዬን መጨረስ አለብን ብለን ልጁን ሂድ ተጫወት ልንለው እንችላለን። እናንተ 100 ዓመት ቢሞላችሁና ወይም ከ100 ዓመት በኋላ ያን ነገር ደግማችሁ ብታስቡት እውነት ውሳኔያችሁ ምን ይሆን ነበር ብሎ ነው የሚተው። ሪፈር የሚያደርገው የ100 ዓመቱ እኔ ምን እላለሁ በዚህ ጉዳይ ላይ። እንደዛ ነው ውሳኔን ሲሰጥ። መወሰን የሚያቅተን ሁኔታ ላይ ስንደርስ እንድናስብ ሊጋብዘን እኛ ማቹር ሆነን ወይም ከብዙ ዓመት በኋላ ይሄ ጉዳይ ደግመን ስናስታውሰው የማንጸጸትበት ነገር ነው ወይ ደግመን ይሄንን ውሳኔ እንወስነዋለን። ከዛ ቪው የምንወስን ከሆነ ስህተት የመስራት እድላችን በጣም ጠባብና አፕሮክሲሜትሊ 0 የመሆን እድል ነው የሚኖረው።
መጨረሻ ሰምዴይስ ቱዴይ ስለሚለው ነገር የተናገረውን እንቀረው። የአብዛኛዎቻችን ውድቀት በዚህ ቃል አማካኝነት ነው ይላል። የሆነ ነገር ልንሰራ እንልና ምናልባት የሆነ ጊዜ አደርጋለሁ። ያ የሆነ ጊዜ የሚባል ነገር የለም። ያንን የሆነ ጊዜ አሁን ነው መፍጠር ያለብን፣ አሁን ነው መፍጠር የምንችለው። ሰምዴይ የሚባል ነገር የለም ብሎ ነው የሚለው። ትክክለኛ የሚባል ስሜትና ይሄ ክሊክ አድርጎ የሚያስነሳን ነገር የለም። ኢቨን እንኳን ሞቲቬሽናችን ከፍ የሚለው በሰራነው ስራ እያየን ፕሮግረሳችን ነው ወደፊት ድራይቭ የሚያደርገን። ይህ ከህይወት የተማርኩትና ከዚህ መጽሐፍ የተማርኩት ነው። እናንተ ያያችሁበትን ሌላ ቪው ካለ እና የምትፈልጉት መጽሐፍ ካለ በዚህ አጋጣሚ ሪኮመንድ እንድታደርጉ ኮሜንት ላይ እንድታስቀምጡ፣ እንዲሁም ሰብስክራይብ ያላደረጋችሁ ለቻናላችን በጣም አስፈላጊ ስለሆነ ሰብስክራይብ አድርጉ። ሰላማችሁ ይብዛ።